በዚህ ምን አይተሽ ነው እንዳትለኝ፣ ዛሬ መጥፎ ነገር ብቻ ነው ስልኬ ላይ የሚመጣው ጋይስ። ስልኬን ወደዛ ብሎ ይሻለኛል። አንድ ቀለታ ጭራ ያለው ልጅ ተወልዷል ኦሮሚያ ክልል ውስጥ የሚል መረጃ አየሁኝ። በጣም ደነገጥኩ ሳይው ልጅቱን። በስመ አብ ወወልድ ወመንፈስ ቅዱስ። አሳር የሚያክል ህፃን ልጅ፣ ህፃን አይመስልም፣ በመድኃኒዓለም ህፃን አይመስልም። ዛሬ ደግሞ ቅድም ህፃን ልጅ ተኝታ በተደበቀ በህፃን ልጅ መከታተያ ካሜራ የሆነ ምንድን ነው ያየሽው? አሁን ያየሁት ደግሞ ፍየል ነው እና አራት ጆሮ እና 8 እግር ያለው የፍየል ግልገል ተወልዶ የኢትዮጵያ መረጃ ይመስላል። ኢትዮጵያ ውስጥ ይመስለኛል። አንድ ቀን እንዴት